ክረምቱን በናፍቆት ባዳማ ከተማ ምሽት ጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ተጠየቂ ናዝሬት ያቺ ልጅ ታለች ቤተሰቦቼ ሊስን ቱ ሚ ሰበር ዜና አለ ምን ወዳማክ መሰባበሩን ተውና ዜናውን ንገረን ይኸውላችሁ እሺ ከእንቅልፌ የተነሳሁት ጎህ ሲቀድ ገና የመኪኖች የክላክስ ጫጫታ በሚሰማበት ሰዓት ኧረ በእናት ይቤ የወፎች ጫጫታ ነው የሚባለው እሱ ዛፎች ባሉበት አካባቢ ነው ምን ትላለች እቺ አዲስ አበባ ውስጥ አስፋልትና ፎቅ ነው ያለው ምን ላይ አርፈው ምን ላይ ይንጫጩ እሱ ነው እንዴ ምን ትላለች ይኸውላችሁ ከእንቅልፌ ስነሳ ገና ፀሐይዋ ማቃጠል ሳይሆን ጣፋጭ ሙቀቷን በምትለግስበት ሰዓት ነው ይበቃል እኔ የምለው ሰበር ዜና ነው ወይስ ልቦለድ ትረካ ነው የትኛውን ነው የምትነግረን አባቢሻ በቀረበ ባንዱ መስማት ትችላለህ ኪነ ጥበባዊ ለዛ የሰጠሁት ታዋቂ ሆነው መጽሔቶችንና ጋዜጦችን ማጨናነቅ የሚፈልጉ አንዳንድ አርቲስቶች ስላሉ እነሱን ኢንተርቴን ለማድረግ ነው አንተ ልጅ ግን ስነ ስርዓት ይኑር እሺ እኔ የምለፋው ለጋዜጦችና ለመጽሔቶች ሳይሆን ኪነ ጥበብ ለጠማው ለዚህ ሰፊ የኢትዮጵያ ህዝብ አያችሁ የመጽሔቱ ርዕስ አንቀጽ የሚሆነው አሁን ከተናገረችው ቀንጨብ ተደርጎ ነው እና ምን ልትል ነው ለዚህ ህዝብ ያልደከምን ለማን ልንደክም ይበቃል ምን አለበት ጭቅጭቁን ትታችሁ የጀመርከውን ነገር ብትጨርስ እሺ አባብዬ ከዛ የዕለት ቁርሴን በልቼ ወደ መደበኛ የሥራ ያመራው ቢሮ ገብቼ ቁጭ እንዳልኩ በድንገት ስልክ የጠራ ደንደረን ከዛ ቀብረር ብዬ ጠረጴዛዬን ደገፍ ብዬ ስልኬን አነሳው ሃሎ ስል ከዛኛው ጫፍ በአስቸኳይ ትፈለጋለህ የሚል አስደንጋጭ ድምፅ ሰማሁ እንዴ ከፖሊስ ጣቢያ ነው እንዴት ደወለልህ አይደለም ከመስሪያ ቤት የቅርብ አለቃዬ ነው የደወሉት እና አለቃ ከሆነ ምን አስደነገጠ እባረራለሁ ብሎ ይሆናል ምን ያለበት ዝላይ አይችልም አይደል የሚባለው እሺ ለምንድን ነው የደወሉልህ የተደወለልኝማ ለምን መሰላችሁ እሺ በትዝታው ፈረስ በትዝታው ጋሪ